ፕሪች የሚያደርግ ሰው አንድ ነገር ነው፣ ሸምድዶ መናገር ነው። ግን ሙዚቃ ለየት የሚያደርገው ነገር ደግሞ ምንድነው? ይሰማል፣ ያያል፣ እንቅስቃሴ ያለው ሲጫወት ምናምን ቀኝ የሚጫወተው ሌላ ነው፣ ግራ የሚጫወተው ሌላ ነው እና በአጠቃላይ ወደ 7 አይነት ነገሮችን በአንድ ጊዜ ያደርጋል። ሰላም የተወደዳችሁ በዓለም ዙሪያ ሆናችሁ ይህን ፕሮግራም የምትከታተሉ ወንድማችሁ ገዛኸኝ ነው። ይሄ አፍሪካን ኒውዝ ፓናል የተሰኘ ምርጥ ፕሮግራም ነው። ከዚህ ፕሮግራም ጋር አብሬያችሁ ቆይታ የማደርገው ወንድማችሁ ነኝና ዛሬ ስፔሻል ገስት አለኝ። the best 2025 አዋርድ ተሸላሚ ባለበገናው ተወዳጅ ዘማሪ ዘላለም እንግዲህ ባለበገናም ነው ዘማሪም ነው። ከዘላለም ጋር ቆይታ እናደርጋለን። the best 2015 አዋርድ ተሸላሚ ነው። ዳይመንድ ጎልድ አዋርድ በትላንትናው ዕለት ተሸልሞታል። በዚህ ሴሬሞኒ ላይ እንደ ክስተት ሰርፕራይዝ ለማድረግ በታሪክ አጋጣሚዎች ተከስቻለሁኝ። የነበረው ስፒች እና የነበረው የስፒቹ ሂደቶች በጣም የሚያምሩ ናቸው። በተለይ ኔልሰን ማንዴላ ኢትዮጵያ በነበሩ ጊዜ ኢትዮጵያን ያደረጉ አስተዋጽኦችን ለነበረው ታዳሚ በንግግሩ ላይ ኢንክሉድ አድርገዋል። በጣም ብዙ ደስ የሚሉ ሴሬሞኒዎች ተካሂደዋል። እንደው በዚህ ሴሬሞኒዎችና ቀጣይ ምናልባት ወጣት ህልም ኖረዋልና ታታሪም ወጣት ነው። ከሱ ጋር ቀጣይ ምን ሊሰራ እንዳቀዳ እንደ ወጣት ህልመኛ ደግሞም ሌሎች ወጣቶች ነገ ተተኪ ሀገር ተረካቢ በአፍሪካ ተጽዕኖ ፈጣሪ እንዲሆኑ እንደ ኢስት አፍሪካ ወጣቶች በጣም ሌክጀሪ ወጣቶችን መፍጠር ብቸኛ ዓላማዬ ነው። እንግዲህ ፉከራ ብቻ አይደለም፣ በተግባር ክንበሌ ተከስቻለሁኝ። ሁላችሁም ኢትዮጵያውያን ቪው የምታደርጉን ወይም ደግሞ የምትከታተሉን በዓለም ዙሪያ ያላችሁ በሀገር ውስጥም ደቡብ አፍሪካ በ9 ፕሮቪንስ ያላችሁ ከሀገር ውጭም ያላችሁ አገር ውስጥም ያላችሁ ከኛ ጋር ቆይታችሁ እንድታደርጉና እኛን ምርጫችሁ እንድታደርጉ ከወዲሁ እያሳሰብኩኝ ወደ እንግዳ ያመራለሁኝ። ዘላለም ራሱን ያስተዋውቃል። ሰላም እንዴት ናችሁ? ስሜ ዘላለም አይመር እባላለሁ። ከኪምበርሊ ኖርዘርን ኬፕ ሳውዝ አፍሪካ ነው የምኖረው። ያው ሙዚቀኛ ነኝ፣ ፎቶግራፈር ነኝ። ቻንተስ ፕሮዳክሽን ከዛ ሚዲያ ያው ፎቶ ስራዎችንም እንደዘርጸናለን። ከአገልግሎት ባሻገር እንደዚሁም ደግሞ ሃርመኒ ሚውዚክ ስቱዲዮ አለን። የሃርመኒ ሚውዚክ ስኩል የሃርመኒ ሚውዚክ ስቱዲዮ ባለቤት ነኝ። ዘበረቶን ነው ብዙ ነገር እየሰራን ነው። በሙሉ ብዙ ትምህርት ነው በዛ እያፈራን እንገኛለን። ኪቦርድ በማስተማር የተለያዩ ኢንስትሩመንቶችን በማስተማር ከዚህ በፊት ጆበርግ በነበርኩበት ሰዓትም ብዙ ልጆች እንዳፈራን ያው እንደሚታወቀው ነው እና በእንደዛ አይነት ወይ ጎበስ እንግዲህ ታታሪ ነው፣ ታይለንትድ ነው። እንግዲህ ዘላለምን ዞላ ይሉታል እዚህ አካባቢ። ትላንት በብዛት የሰማሁት ዞላ እያሉ ነውና ወደፊት ብራንድ ስም ይሆናል። እንደው ከትላንትና መነሻ እንደሆነኝ the best ኒውካመር 2025 ዘላለም አህመድ አዋርድ ነው ተሸላሚ ነው። እንደው በዚህ አዋርድ ሽልማት ላይ በርካታ ኮምፒቲሽኖች ነበሩ። እኔም እዛ ነበርኩኝና ታድሜ በጣም ደስ የሚለው ስለ ኔልሰን ማንዴላ ያደረገው ንግግር፣ በተለይም ኔልሰን ማንዴላ ኢትዮጵያ በነበሩ ጊዜ ኢትዮጵያ ፓስፖርት ሰጥታ አስተምራ ሚሊተሪ ትሬኒንግ ሰጥታ ዛሬ ማንዴላ ለአፍሪካውያን ተምሳሌት እንደሆን ካበቁ ሀገር ነኝና እኔም እድል አግኝቼ ዛሬ እዚህ ኮምፒቲሽን ውስጥ ተሳትፌ ይሄን አዋርድ ተሸልሜ ያለው በዚህ አዋርድ ቀጣይ ኮሚኒቲውን ነው ማገለግለው የሚለው ነገር በጣም ኢንስፓየር አድርጎኛልና ካንተም ጋር ይሄን ፕሪ ሪከርድ ለማድረግ ያነሳሳኝ ይሄ ነውና እንደው ቀጣይ በርካታ አንተን የሚከተሉ ወጣቶች ይኖራሉ። ጆበርግ ነበረህንም በተለይ ወንጌል ለዓለም ቤተክርስቲያን ስታደርግ ነበረውን የወጣቶች ላይ ነበረህን አገልግሎት በደንብ አውቃለሁኝ። ያው እኔም በዚህ ወጣት በማነሳሳትና ወጣትን ከመቅረጽ ጋር ስለሚሰራ ያለህን አቋም ያለህን ታይለንት አውቃለሁ። እንደው ቀጣይ ምን ለማድረግ ነው ያሰብከው? ዛሬ ኖርዘርን ኬፕ ኪምበርሊ ካለው ቤተክርስቲያን ጋር
ሙሉ ጊዜ በበገና ታገለግላለህ። በትርፍ ሰዓት ደግሞ ስቱዲዮ ከፍተ ብዙ ወጣቶችን እያፈራህ እንደሆነ እንግዲህ ነግረኸኛል። እኔም ጎብኝቻለሁ። አም ሃፒ ቱ ዩ በጣም ደስ ብሎኛል። በዚሁ አጋጣሚ ዘላለም ቀጣይ ወጣትን የሚያስተምር ነገር የሚያነሳሳ ነገር በኋላ ላይ ኩሽ ይልናልና ከኛ ጋር ቆይታችሁ አድርጉ። አመሰግናለሁ። ቴንክ ዩ በጣም በመጀመሪያ አሁን ለመሰብክ እወዳለሁ። ሰርፕራይዝ ማድረግ በጣም ደስ ያለኝ ያንተ ያው ሚዲያ ላይ ብዙ ነገሮችን እየተከታተልክ ስለነበረ አንዳንድ ነገሮችንም ያው እናወራለን ያለው እንግዲህ ያው እንደ ጄኔሬሽን 2 ጄኔሬሽን ሙቭመንት መስራች ነው ፓርትነር አባልም ልክ እንደዛ ያው ያለውን ነገር አንዳንዴ ሼር እያደረኩ ነበርና ያው ፎሎ አፕ አድርገ ለዚህ ራሱ እንድበቃ ትልቅ አስተዋጽኦ አድርገሃል። ነገሮችን ያው ሞር ፎርዋርድ እንድቀጥል ምንም እንትን የሚያደርገኝ ነገር እንዳይኖር በብዛት ያው ብዙ ጊዜ ስፒቹ ላይ እንደውም ማስተዋወስ እንደሆነ የአባትነት ስፒሪት ምናምን የተሰማኝና ጥሩ ያደረክ ያለው ነገር በጣም ደስ ይላል። ኢንካሬጅመንትን በጣም ነው የምወደውና እና ቴንክ ዩ በድጋሚ ላመስ ተቀብያለሁ። በኦዲየንሶቼ ስም ቴንክ ዩ፣ በተከታዮቼ ስም ቴንክ ዩ። ጌታ ይባርክ። ያው ከዛ ድረስ በመምጣት እኔን እንትን በማድረግ እጅግ በጣም ደስ ብሎኛል እና ያው ከዚህ በኋላ ያሉትን እንደኔ ደግሞ ለመቀጠል እንደዚህ አይነት አዋርድ ላይ ለመሸለም ወደዛ ለመግባትም ራሳቸውን ለእንደዚህ አይነት ነገር ለማዘጋጀት እያሰቡ ያሉ ልጆችም ሊኖሩ ይችላሉ በየቤቱ ሳውዝ አፍሪካም ሆነ በመላው አፍሪካ ላይ ከኢትዮጵያን ጀምሮ ለዛ ያው ጥሩ አስተዋጽኦ እያደረክ ነው እና ያው ከዚህ በኋላ እንግዲህ እግዚአብሔር ብረዳይ አሁን የኖርዘርን ኬፕ ነው የኖርዘርን ኬፕ ፕሮቪንስ ነው ውድድሩ የነበረውና የፕሮቪንሱን ኦልሬዲ በፕሮቪንሱ በመወከል የተወሰኑ ወደ 4 የሚሆኑ ሰዎች ነን ተመርጠን አጠቃላይ የሳውዝ አፍሪካን የሚውዚክ አዋርድ ያም ደግሞ ኢንጎማ ሚውዚክ አዋርድ የሚል ወደዛ እጩ ሆነናልና ቀጥለን የምንሆነው ላይክ ዲሰምበር ነው። እሱ ሌላ የሙዚቃ አዋርድ ነው። አጠቃላይ ሳውዝ አፍሪካ ኦል ፕሮቪንስ ኮምፒት የሚያደርግ ነውና በዚህ አጋጣሚ ያው ኢትዮጵያውያን ኤርትራውያን ድጋፋቸው ደግሞ እንደገና እንዳይለየን ከዚህ በቀጠልም ከዚህ በፊትም እያደረጋችሁ እንደነበር አሁንም ደግሞ ሞር እንድታደርጉ በአክብሮት እጠይቃለሁ። እንደ ላይክ ለሀበሻ ኮሚኒቲ በጣም እጅግ በጣም እያሰብኩ ያለውት ነገር አለ። ያው በሚዲያ ባይነገር ሻራይ ወደው በተግባር ነው ማምነውና እና ብዙ እያሰብን ያለነው ነገር አለ እንደ ቤተክርስቲያን ደረጃም እንደ ግልና ብዙ እያሰብኳቸው ያሉትን ነገሮችን ከዚህ በመቀጠል በመኖረን ጊዜ ሞር የምንጫወት ይሆናልና ብዙ ፖቴንሻል ያላቸው ልጆች አሉ ከኔ በወለተ ብዙ መስራት የሚችሉ በየቤቱ ያሉና ምላቸውም ደግሞ ታንክሮ በርቱ ጌታ ይረዳቸዋል እና ለዛ ነው ዋው በሚዲያ ንፋስ ይወስዳል አሁን አልናገርም ብሏል ዞላ። እኔም እሱን እጋራለሁኝ። በርካታ ነገር ሚዲያ ላይ ቀንጨብ ተደርጎ ይወሰዳል። ከግብ ሊያደርስ አንድ ህልምኛ ይዞ የመጣ ሐሳብ አየር ላይ ይቀራል ማለት ነው። እሱን ደግፋለሁኝ። እንጎማ የአሸናፊዎች አሸናፊ ከፊት ለፊታችን ዲሴምበር ውስጥ አዘጋጅቷል። እዚህም እጩ ሆኗል ዘላለምና ደስ ይላል። ኢትዮጵያዊ ሆኖ እንደዚህ በልዩ ዘርፍ ተጽዕኖ ፈጥሮ የሰው ሀገር ላይ እኔ እርግጠኛ ነኝ ለ10,000 ኪምበርሊ ለሚኖሩ ኮሚኒቲዎች ጥሩ ፕሬዘንት እንዳረክ ነው ምረዳ። ለምን አዌርነስ ላይ አምናለሁ፣ ቲም ወርክ ላይ አምናለሁ፣ ግንዛቤ ላይ አምናለሁና እነኚህ አዌርነስ ቲም ወርኮች ለህዝብ በጣም ትልቅ ኢምፕሬስ የሚያመጡ የጋራ አንድነትን የሚፈጥሩ ናቸውና ለዚህ እኔ በጣም ለዚህ ማሳያ እንግዲህ ዶር ቱ ዶር ዱቄት መሰብሰብ ነው የመጀመሪያ አቋም የነበረ። በዚህ እኔ ብዙ ሳውዝ አፍሪካን አይምሮና የብዙ ሳውዝ አፍሪካን አመለካከት ተቀይሮ አውቃለሁ። እኔ ለምሳሌ ክላክስትሮፕ ከተማ 31 ቀን ቆይቻለሁ። በደንብ ስሙ። ክላክስትሮፕ ለኪምበርሊ ቅርብ ስለሆነ እንግዲህ ውሸት እንዳልሆነ ብሮድካስቲንግ ላይ እየተቀመጠ ነው። ፓስተር ዘማች ጋር ዌልኮም ሄጃለሁ፣ ቀናና ሄጃለሁ፣ ፍሪጆን ሄጃለሁ፣ ጆበርቲና ሄጃለሁ፣
ፖችስትሩም ሄጄ ያለው እነኚህ ሀገራት ከጆሃንስበርግ እስከ ፖችስትሩም ይሄ ሰውየው በእግሬዱ ዱቄት ሰብስበው ልትሉ ትችላላችሁ። የጋራ አንድነትን ለመፍጠር የሳውዝ አፍሪካን አመለካከት ለመቀየር ዋጋ መክፈል ያስፈልጋልና አንተ ደግሞ ያመጣው ኢምፓክት እዚህ ምድር የተወለዱ ወጣቶችም ቀና የሚያስብል የማንዴላን ጥምረትና የጋራ የኢትዮጵያውያንን አንድነት ልክ እንደ ጠቅላይ ሚኒስትሩ ክንበሌ እንዳረጉ ንግግር ነው ያረኩና በጣም ብዙ ኢትዮጵያውያን ኢንካሬጅ ያደርጉሃል። ክንበሌ አካባቢ ያሉ በእርግጠኛነት ክንበሌ ብቻ አይደለም ደቡብ አፍሪካ ያላችሁም በርካታ ሀገራት ላይ አዌርነስ ሰርተናል። እኔ በእርግጠኛነት ይሰሙኛል። እዚህ ክንበሌም ላይ ትልቅ አዌርነስ አድርገናል። የፕሮቪንሻል ፖሊስ ኮሚሽነሩ ባለበት ደቡብ አፍሪካ ወደ 168 ካምፔን አድርገናልና እዛ ውስጥ ያላችሁ ወጣቶች ዘላለምን ፎሎ አፕ አድርጉ። ለምን መሰላችሁ? ፔጁንም ፎሎ አድርጉ፣ አሳድጉ። ወጣት አሳድጋለሁ፣ ሙዚቃ አስተምራለሁ፣ ባህልና እሴቶቻቸውን ይዞ እንዲያድጉ አደርጋለሁ፣ የደቡብ አፍሪካን ወንድማማቾች ስፒሪት እንዲፈጠር ምክንያት ሆናለሁ የሚል ሰው ከመደገፍ ውጭ ምንም አማራጭ የለም። ስለዚህ ወዳሃለሁ። እኔም በጣም ነው ደስ ያለኝ። ቴንክ ዩ። እዛ መድረክ ላይ ኢምፕሬስ ነው ያደረከኝ። በዚህ ስቲል አንተ የማታውቀው ሴክሬት ልንገርህ። ኬፕ ታውን ካምፔን ነበረኝ። ካምፔኑ ትልቅ የብሮድካስት ካምፔን ነው። የክርስቲያን ኔትወርክ ነው ያዘጋጀው። የገቨርንመንት ፓናል አለ፣ ፖለቲሻን አሉ፣ ብዙ ሰዎች አሉ። አንድ ወንድሜ ሊፍት አፕ ባረግ ይሻላል እዛ እጂ ሴሌብሪቲዎች ጋር ከምጋፋ ብዬ ኬፕ ታውን የነበረኝን ካምፔን አንተን ሰርፕራይዝ አድርጌ ወደዛ ለማለፍ ነው ፕላኔ። ስለዚህ እንግዲህ ተመልካቾቻችን የነበረኝ ዘላለምን ሰርፕራይዝ ማድረግ ነበረ። ተሳክቶልኛል። በዚሁ አጋጣሚ እኔም በጣም ደስ ብሎኛል። አዋርዱን ስትሸለም በጣም ነው ውስጤ እንትን ያለ ኢንስፓየር ያደረገ። ለምን ራስን ገለልተኛ ማድረግ የለብህም። ይሆናለሁ የምትለውን መሆን እንደምትችል ማሳየት አለብህ። እንደው ምንድነው የምታስተላልፈው መልእክት? ደቡብ አፍሪካ በጣም በመካከለኛ እድሜ ክልል ያሉ አሁን ትዌርድ ጄኔሬሽን እየደረሰ ነው። ትዌርድ ጄኔሬሽን ሚንስ እዚህ ምድር የተወለዱ ልጆች 24 22 23 እየሆኑ ነው። ለምሳሌ እኔ ፊደል ገበቴ አድያለሁ። የተወሰኑ ከዛሬ 6-7 ዓመት በፊት በወንጌል አማኞች ጽፈት ቤት አማካኝነት በርካታ የፊደል ገበቴዎች ለደቡብ አፍሪካ የተወለዱ ህጻናት አድርሻለሁ፣ በራሴ ገንዘብ ማለት ነው። አሁን እዚህ ልጆች ላይ በደንብ እንድሰራ እፈልጋለሁ። በጣም ቤተክርስቲያን በልጆች ላይ እንድትሰራ እፈልጋለሁ። እንደናንተ አይነት ታሌንትድ የሆኑ የአርት ሰዎች በልጆች ላይ እንዲሰሩ እፈልጋለሁና እንደው እዚህ ለተወለዱ let's say third generation ካልን ሁለተኛ ጄኔሬሽን እየመጣ ነው። 24 25 ከሆነ ኦሬዲ እየደረሱ ነው ወጣቶች ማለት ነው። በእኛ እድሜ በአንተ እድሜ ደግሞ ወደዚህ ሀገር የመጡ ብዙ ወጣቶች አሉ። እነኛ ኮየር አገር ቤት ቢሆኑ የኮየር ልብስ ለብሰው ኮየር ነው የሚዘምሩት፣ ዳቁናት ነው የሚሆኑት፣ የቸርች ኮየር አገልጋይ ሶሎ ዘማሪያ ነው የሚሆኑት። እዚህ ሀገር ሲመጡ ስትሬት ወደ ታክሾፕ ነው የሚሄዱ። በትርፍ ሰዓታቸው መማር እንደሚችሉ፣ በትርፍ ሰዓታቸው ማጥናት እንደሚችሉ እንደው አንተ በዚህ አቅጣጫ ያዘጋጀው ነገር ምን አለ እንደው ለተመልካቾቻችን ብትነግረንና እዚህ የሚሰሙንም በእኛ ሚዲያም ላይ የሚያዳምጡ ትልቅ ሰፊ ብሮድካስት ነው ያለ በዚህ እንዲሰሙ እንደ ከአበሻ ሎካል ኮሚኒቲ አልፈን የአፍሪካ ዩዝ ፓናል ኦሬዲ የዚህ ፓናል ተጽዕኖ ፈጣሪዎች የእጩ አካልም ሆነን ብዙ ተሳትፎ ያደረግን ነው። የዚህም አካል ነህ አንተ ደግሞ። ስለዚህ በርካታ ወጣቶች ወደኛ እንዲመጡ የሀገርን ድምጽ ማስተጋባት እንዲችሉ እንደው አንተ ያቀርከው ነገር ካለ ብትለንና እየተቀለልን ነው እየጨረስን ነው ኦልሞስት ብትለንን ነገር እንስማ። ቴንክ ዩ። አመሰግናለሁ። እንግዲህ የዚህ አሁን በተለይ እዚህ ሀገር የተወለዱ ልጆችን እኛ ቸርች ያው እኔ ሙዚቃ መጫወት ብቻም ሳይሆን ልጆች ላይም በጣም በተለይ ቲኔጀርሶች ላይ በጣም ሰራለሁ። ከዚህ በፊት ጆበርግ እንደ ሰራ እንደነበረ ከሙዚቃም ባሻገር አንዳንድ ትምህርቶችን መንፈሳዊ የሆኑ ትምህርቶችን በማስተማር እና የተለያዩ ለነሱ ይሆናል የሚሉ ትምህርቶችን እያስተማርን አለን። ከኔ ጋር 3 እንደዛ የሚሆኑ አስተማሪዎች አሉ። በዚህ በኪምበርሊ ቤተል ቤተክርስቲያን ቸርች በጣም ብዙ ህዝብ ያለበት ቅን ሰው ደስ የሚል ሰው ያለበት ነው እና ያው ብዙ ነገር እየሰራን ነው እና ያው ከነዛ ስራዎች ውስጥ አንዱ ያው እንግዲህ ተተኪን በማፍራት ነው። ጀነራል በሆነ በመንፈሳዊ እድገት ያ ማለትም ደግሞ በተለያየ በስብከት ሊሆን ይችላል፣ በፕሮግራም መሪት፣ በኳየር፣ በሙዚቃ
ብዙ ስራዎችን ሰርተናል። አሁን ተተኪዎችን እያፈራን ነው እና ምን ላይክ ራሳቸውን ከአሁኑ ቢውልድ እያደረጉ በወር አንድ ጊዜ መስጠትን ነገር እያደረግን በኖርማል ጉባኤ እንዲያገለግሉ ስብከቱንም ራሱ ሙሉ በሙሉ ችለው ፕሮግራም ሩትን ምናምን ነገር እና ያንን ነገር ደግሞ ሌላ ቸርችን ደግሞ ሞር አፕላይ ቢያደርግና እንደዚህ አይነት ነገር በወር አንዴ የልጆች ቀን ተዘጋጅቶ እንደዛ ማድረጉ ልጆቹ የሆነ ቦልድነስን ያገኛሉ፣ ድፍረትን ያገኛሉ። ሞር እንትናቸው እንዲጨምር ነው የሚታየው እና የዛኔ ይሄ የወንጌል ዱላ ቅብብሎች ይቀጥላል። ወንጌል ሳይዳክም መቀጠል ይችላል ማለት ነው እና ከዛ አንጻር ኃላፊነት ብዙ ጊዜ አሁን ለምሳሌ አንድን እንትን ኃላፊነት ሲሰጠው ሞር ለነገሩ ቫልዩ ላይክ ጊዜውን ይሰጣል፣ ሁሉ ነገሩን ይሰጣል። ከዛ አቴንሽኑ ወደዛ ነገር እንትን እያደረገ ይሄዳል እና ከዚህ አንጻር ቸርቾች በየቸርቹ ያሉ በተለይ ሳውዝ አፍሪካ ብዙ ውጪ ላይ ብዙ የሚሸውዱ ነገሮች አሉ፣ ዲስትራክት የሚያደርጉ ነገሮች አሉና ከዚህ አንጻር ልጆችን መንፈሳዊነትን ሞር እንዲይዙ የሚመክረው ነገር ምንድን ነው? በቃ እነዚህ ፕሮግራሞችን በመስጠት ልጆችንን በመወደልደል በጸጋቸው በመስጠት እና ያንን ነገር ኢንካሬጅ ማድረግ ወንጌል ተረካቢ ትውልድ ቀጥሎ ያለውን አናጣም ማለት ነው እና ያው በተጨማሪ ያው ሙዚቃ ምናምንም እንደዛ እናስተምራለን። እዚህ ያሉ በኪልበሊ ዙሪያም ያሉ ልጆችን እነዚህ ሙዚቃ ትምህርትም እናስተምራለን። ያው ሙዚቃ ያው በጣም ላይክ ሙዚቃ አንድ ሰው ሲጫወት 7 ነገሮችን ነው በአንድ ጊዜ የሚያደርገው። ከፕሪች ከሚያደርጉት አሁን ፕሪች የሚያደርግ ሰው አንድ ነገር ነው፣ ሸምድዶ መናገር ነው። ግን ሙዚቃ ለየት የሚያደርገው ነገር ደግሞ ምንድን ነው? ይሰማል፣ ያያል፣ እንቅስቃሴ ያለው ሲጫወት ምናምን እና ቀኝ የሚጫወተው ሌላ ነው፣ ግራ የሚጫወተው ሌላ ነው፣ ግራ የሚጫወተው ሌላ ነው፣ ግራ ደግሞ የሚጫወተው ሌላ ነው እና በአጠቃላይ ወደ 7 አይነት ነገሮችን በአንድ ጊዜ ያደርጋልና አንድ ፍካት ይውላልና ብዙ ጊዜ ትሬነሮች ስናስተምር ሎንግ የሚቀበሉ ልጆች አሉና ይህን አዳፕት ማድረግና እንደዚህ ሙዚቃ በጣም በእንደዚህ አይነት በሙዚቃ ተምሮ ሙዚቃን እየተማሩ ያሉ ልጆች በትምህርታቸውን በጣም አክቲቭ ነው እየሆኑ ያሉትና ምክንያቱም ሙዚቃ በራሱ የሚሰጣቸው ለውጥ አለ በኖርማል ኔቸራቸው ላይ እና በጣም አክቲቭ ናቸውና ሌላ በተያያዥም ለመናገር የሚፈልገው ሙዚቃ ተጫዋቹ ብዙ ብታፈሩ ሙዚቃን በማስተማር ተተኪ ብፈራ በጣም አሪፍ ይሆናል እና ሙዚቃን እያንዳንዱ ተማሪ እያንዳንዱ ልጅ ቢያቅ አሁን ብዙ ሀገራት አሉ ሙዚቃን እንደ አንድ ሳብጀክት ነው የሚወስዱት። ላይክ አሁን ባዮሎጂ ኬሚስትሪ እንደምንለው ኮምፒውተር ምናምን ብለን ለእያንዳንዱ እንትን እንደምናደርግ ኪቦርድን ሙዚቃን የትኛውን በፈለጉት ኢንስትሩመንት ከሚፈልጉት ኢንስትሩመንት አንዱን እንትን አድርጎ በዛ ኢንስትሩመንት ቀጥሎ እንደ አንድ ሰብጀክት አድርጎ ይቀጥላሉና እነዛን የሚያደርጉ ሀገራት ብዙ ጊዜ ጦርነት የለም። ይሄ ሪሰርች የተሰራበት ነገር ነውና ሙዚቃን መማር በጣም ትልቅ ፋይዳ አለው። ቤተክርስቲያን ውስጥ ከመሆን ባሻገር የምንሰጠው ሰላም በቃ ሙዚቃ ተጫዋች ሌላ ምንም ብዙ ጊዜ ወሬም ራሱ አይፈልግም። ሌላ ሀሜት ብዙ ነገር በጫወት ላይ ነው ብዙ ላይ የሚያተኩረውና ኖርማል የተቻለ የኛ ጆሮ የተሰራል ላይክ ኔቸራችን ለሙዚቃ በጣም አመቺ ነውና ብዙ ነገር ክሬቲቭ እንድንሆን ያደርገናልና ከዛ አንፃር ነው እኔም ዛሬ ላለሁበት ደረጃ የደረስኩት። ከጌታ ቀጥሎ ይሄ በሙዚቃ እንትን በጣም ረድቶኛል ብዬ ላለው አመሰግናለሁ። እሺ ጥሩ፣ በጣም ደስ ይላል። እንግዲህ ወላጆች ልጆቻችሁ በትርፍ ሰዓት ሙዚቃ እንዲማሩ እንድታበረታቷቸው የወንድም ዘላለም መልእክት ነውና እንደው ዘላለም በተተኪ ላይ መስራት ሀገርን ከመገንባት አንጻር የቤተሰብን እሴቶች ከመጠበቅ አንጻር ጉልህ አስተዋጽኦ አለው። ምክንያቱም የቅድም አንተ ስታወራ እንዲያስቀመጥከው ነገር አለ። ሀያል ሀገራት የምንላቸው ትላልቅ ግዙፍ ሀገራት የምንላቸው ከሙዚቃ ህይወት ጋር ስለሚያሳድጉ ልጆቻቸውን ለመጥፎና ለተበላሸ ለሱሳሱስ ለአልባሌ ወሬ ጊዜያቸውን አያባክኑ።
ትሬኒንግ ላይ አርት ላይ ፎከስ ያደርጋሉ ብለሃልና ይህን እኔም እጋራለሁ። እና እንደ ኢትዮጵያውያን ደቡብ አፍሪካ ላይ በተለይ በጣም ሰፋ ያሉ ያንግ ጄኔሬሽን እየመጣ እና ከዚህ አንጻር ቤተክርስቲያን በብዛት መስራት አለበት። እንደናንተ አይነት በእንደዚህ አይነት ሙያ ዘርፍ ላሉ ሰዎች መስራት አለባቸው። ይሄ ግድ ነው እንደ ቤተክርስቲያን። እንደው እያጠቃለልን ስለሆነ በክፍል 2 ለመመለስ አንዳንድ ነገሮችን እንደው ላንሳና እዚህ እንድንገኝ የረዳን የዳይመንድ ቤስት 2025 አዋርድ ነውና እኔም ያው አሸናፊ ስትሆኑ እንደዚህ ተጽዕኖ ስትፈጥሩ እንደዚህ ጋብዛቸዋለሁ ማለት ነው። እኔም ኢንተርቪው ያረጋቸዋለሁ እንደዚህ እንደዘላለምም ሰርፕራይዝ አረጋቸዋለሁ። ስለዚህ ቤስት 2025 አዋርድ የአሸናፊዎች አሸናፊ ከፊት ለፊት አለ። ቅድም መልእክት አስቀምጠሃል፣ ቦታ አድርጎኝ ብለሃል። እንግዲህ ቦት ያረቡሃል ኢትዮጵያ ሁሉ ሰምተዋሉ። እንደው ከዚህ በኋላ መዝሙር እየሰራ እንደሆነም ነግራይ እንዴት ነው ነገር መዝሙር ወደፊት ከሙዚቃ ህይወት ጋር? በእርግጥ ሙዚቀኛና መዝሙር አይለያይም፣ ግን ኩል ጊዜ አባው ስላለ ማለት ነው። እዚህ ከዚህ አንፃር እስቲ የሆነ ነገር በለና የመጨረሻ እናረግና እንተቀበለዋለን። ያው እግዚአብሔር ትኝ ያው ኦልሞስት ጨርሻለሁ። የተወሰነ አንዳንድ የተወሰኑ ይቀራሉ እና ያ ሚክስ አድርጌ ነው የሰራው። አሁን የኔ አልበም ለየት የሚያደርገው ነገር በተለያዩ ቋንቋዎች ነው የሰራው ያሉት ሁለገብት እንዲሆን በአማርኛ፣ በከምባኛ፣ በሀዲይኛ እንዲሁም በእንግሊዝኛ በተለያዩ ያው ለየት ያለ ነገር ማለት ለየት አሁን የዳይመንድ ጎስፔል ሚውዚክ አዋርድ ላይ እጩን የተሾምኩት ወይም ደግሞ ያሸነፍኩት አለ። የመጀመሪያው መዝሙሬ ነው የዩ አር ኦሰም ጋድ የሚል ነበርና እሱ ነው እና እንደዚህ ወደ 12 14 አይነት ትራኮች ኦሬዲ ሬዲ ሆነዋል። በገቡ እንግዲህ ያው እንሰናለን። እንግዲህ ዋው ዩ አር አሜዚንግ። በጣም እጅግ ደስ ብሎኛል። የምትከታተሉን የአፍሪካ ተጽዕኖ ፈጣሪ ወጣቶች ወይም ደግሞ አፍሪካን ዩዝ ፓናል ድሪም የተሰኘ ፕሮግራም ነው። አፍሪካ ዩዝ ፓናል ድሪም ያላቸውን ወጣቶች በዚህ መልክ እንደ ዘላለም ተጽዕኖ ፈጣሪ ወጣቶችን በኤቪደንስ ለህዝብ እንደዚህ ህዝብ ጋር እንዲሰሙ ህዝብ ጋር እንዲደመጡ አብረን እንግዳ አድርገን እናቀርባለን። በቀጣይ አፍሪካን ዩዝ ፓናል ድሪም በስፋት በዘላለም ዙሪያ ያሉ ሰፋ ያሉ ፕሮግራሞችን በክፍል 2 በክፍል 3 የምናቀርብላችሁ ይሆናል። ይህን ቃል እየገባን አብሬያችሁ ቆይታ ያረኩት ወንድማችሁ ገዛኸኝ ነኝ። ግን የመጨረሻ ጥያቄ ዘላለምን የሰላምታና ህዝቡንም እንዲያመሰግን አንድ የመጨረሻ ምለው መልእክት አለ። ምን ብዬ ብጠይቅ ጥሩ ነው? እስቲ እናንተ ንገሩኝ። ዘላለም መቼም ኮሜንት ላይ ምን ጠይቁኝ፣ አግብቷል፣ ወጣት ነው ምናምን፣ ያንግ ነው፣ ተጽዕኖ እየፈጠረ ነው። ስለዚህ ልደግፉት ልታበረታቱት ይገባል። ዘላለም የመጨረሻ የምታስተላልፈው መልእክት ካለ እድሉን ሰጣለሁ። በእኔ በኩል አመሰግናለሁ። አንድ ያው ቀደም ስሜቴ ሳላደርግንትን ለደረብ ንቀር ሪሊ እዚህ የመድረሴ በተለይ በዳይመንድ ጎስፔል ሚውዚክ አዋርድ ይሄ የኔ ብቻ አይደለም። ሞል ሳፖርት ያደረጉን በጣም እጅግ በጣም ሰዎች አሉ። ቦት እያስደረጉ ያሉ ይሄ የኔ ድል ብቻ ሳይሆን የእናንተም ቦት አድርጋችሁ ያንን ሜሴጅ የላካችሁ ይሄ የእናንተ ነው። ስለዚህ በጣም አመሰግናለሁ። ያለ እናንተ አይቻልምና ያው ፓኒክ ስለው የተተባችሁትና ኤኒዌይዝ በጣም ላመሰግን ወዳለሁ። ኪምበርሊ እና አካባቢ ያላችሁ ኢትዮጵያውያንና ኤርትራውያን ከዚህ በፊት ያው ጆሃንስበርግ የነበሩ የቸርች አባሎቼ አጠቃላይ ፍሬንዶችን በጣም ላመሰግን ወዳለሁ። ከዚህ በኋላ በብዙ እንገለጣለን፣ በብዙ ጌታ ይረዳናል። ያው አዋርድ መሸለም የሆነ it's not a destiny like የመጨረሻችን ምናምን አይሆን ወደፊት እንድንሄድ ፑሽ የሚያደርግ ኢንካሬጅመንት ነውና ከዚህ በኋላ በጣም ብዙ አይነት ነገር እንድሰራ ትልቅ ያው እንትን እንዳለ ነው ያው የማየውና እቀጥላለሁ። ደግሞ ጌታም ይረዳኛል። አመሰግናለሁ። ተባረኩልኝ። Thank you so much። እንግዲህ ፕሮግራማችንን በዚህ ጨርሰናል። በክፍል 2
በሚቀጥለው እንገናኛለን። አመሰግናለሁ።